ተመልከት ወንድሜ፣ ይኸው የኔ መጽሐፍ ቅዱስ ኦሪት ዘዳግም 23 ምዕራፍ 23 ቁጥር 1 እና 2 ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። መጽሐፍ ቅዱስ ነው። እንግዲህ ይህ ቅዱስ ቃሉ ከሆነ ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። እናት አባቱን ሳይሆን ያወገዘው ዲቃላ የተወለደውን ነው። ከላይ እንደምትመለከቱት እንግዲህ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ይህ እንዴት የእግዚአብሔር ቃል ሊሆን ይችላል? ጥያቄ ነው። አልገባኝም። ክርስቲያኖች አብራሩልኝ። ይህ ኦሪት ዘዳግም ምዕራፍ 23 ቁጥር 1 እና 2 ላይ ያለ በእጃችሁ የያዛችሁት የመጽሐፍ ቅዱስ ቃል ነው። አመሰግናለሁ።